ሰላም ሰላም ውድ ቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ያላችሁባችሁ ሰላማችሁ ብዝዝት በል። ኢትዮጵያም አላችሁ ከኢትዮጵያ ውጭም አላችሁ እግዚአብሔር አምላክ ሰላማችሁን ያብዛላችሁ። በተለይ ስግደት አላችሁ ይት ወንድሞቼ እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። በተለይ ሊቢያ ላይ ያላችሁ ወንድሞቼ እግዚአብሔር አምላክ ይድረስላችሁ። ከስቃይ እግዚአብሔር አምላክ ያወጣችሁ። እግዚአብሔር ወደ አገራችሁ ያብቃችሁ። ከዛ ፈተና ውስጥ እግዚአብሔር አምላክ ያወጣችሁ። ያው መጀመሪያ ነው ቪዲዮን ስለቅ ማለት ነው እና መጀመሪያ ነው የመዳም ቅመም ነኝ። ያው መዳም ቤት ሲሰራ ድምጻችንም ከፍ አይልም እኮ ይከብዳል። ድምጻችን ወደ ውስጥ ነው አለ እናውጣለን ግን አይወጣም። ያው መዳሞች ታለሆን ስለሚሉ ስለዚህ ሁላችንም እግዚአብሔር አምላክ ከሰው ቤት ከሰው ሀገር ያውጣን። ሀገራችንን ሰላም አድርግልን። ወደ ሀገራችን ልንመለስ እግዚአብሔር አምላክ ሰላምታውን ያብዛልን። ኢትዮጵያችን ይባርክልን ለዘላለም። እግዚአብሔር አምላክ ብርክት አድርጎ ያኖረን ኢትዮጵያኖች እና መጀመሪያ ነው ያው ማውራም ይጠፋብኛል። ያው መጀመሪያ ሰው በጣም ነው የሚያስፈራ እና ሁላችሁም በላይክ በሰብስክራይብ እያረጋችሁ አበረታቱኝ፣ ሼር እያረጋችሁ አበረታቱኝ። ወደፊት እኔ ብዙ ነገር አለኝ በዩቲዩብ ለምሰራው ማለት ነው። ስለዚህ እቅድ የመዳም ቅመሞቻችን ለምን ያው የመዳም ቅመም ከባድ ነው፣ ስቃይ ነው የምታሳልፉ። ያ ሁሉ አገሯ ስትገባ ትነፈሳለች። አየር ስትወስድ ቀዝቃዛ የኢትዮጵያ አየር ስትወስድ ሁሉም ነገር ታወጣለች። ግን ሰው ሀገር ሙቀቱ በላይ እየጨመረ በቃ ለማውጣት የለም። ይህ ብር ስለሚሰጡ በቃ ስቃይ በዚህም እየጠሩ በዚህም ባይኖሩ ራሱ አይምሮዎቻችን በቃ አሁን የሚጠሩ ነው የሚመስለን። ስለዚህ ሁላችሁም አይዟችሁ፣ እንደኔ ሰው ቤት የሚሰሩ መዳም ቅመሞች አይዟችሁ። እግዚአብሔር አምላክ እርዳችሁ፣ እግዚአብሔር አምላክ ይጠብቃችሁ። አይዟችሁ፣ ያልፋል። ሀገራችን ገብተን ደግሞ በትልቅ ነገር የምንጠራ ይሆናል እና ሁላችሁም ይሄን እያያችሁ ሁሉ ሼር ኮፕሊንግ እያደረጋችሁ አበረታቱኝ። ለካ ኮፕሊንግ የለም ግራ ገብቶኝ እኮ ነው። ሰብስክራይብ እያረጋችሁ ሼር እያረጋችሁ አበረታቱኝ ወንድሞቼ እህቶቼ። ባካችሁ ይሄን ቪዲዮ አይታችሁ አታሳልፉ፣ እዩ በደንብ። ያው ሁላችንም እንማራለን። አንዷም እንደዚህ ወጥታ ታስተምረናለች። ግን ያው የኛ ሚያልፍልን ትንሽ ሀሳብ ይዘን ወደ ኢትዮጵያ ስንገባ ነው ምን እንሰራለን፣ ምን በተለይ መዳም ቅመሞች ምን እንሰራለን ብለን እቅድ ይዘን ወይ ትንሽ ብር ይዘን እንሄዳለን ለመስራት ማለት ነው። ግን ብንሄድ ኢትዮጵያ ስንጀምር የለም ወፉም የለም ስራ። ይሄን ልስራ እያለን አይሳካልንም። በተለይ መዳም ቅመሞች ብዙ ነገር ያስባል። ወል ያልፋል፣ ነገ ያልፎ እንደዚህ አድርጋለሁ ብለሽ ታስቢያለች። ማፊ ኢትዮጵያ ስትሄድ ምሽክል ብር ይጠፋል። ያው ቤተሰብ አለ ይኖር ቤተሰብ እግዚአብሔር አምላክ ያኖራቸው። ግን ያው እኛ ሴቶች ደግሞ አንችልም፣ መዳም ቅመሞች አንችልም፣ ውስጣችን አያስችለንም። ሁሉንም ያለነው ሁሉም ነገር የቤተሰቦቻችን እንሰጣለን። በኋላስ ባዶ ድክም ብላ ከዚህ ስትሄድ እቺ ልጅ ብሯ የት አድርጋ ነው፣ ብር ወዴት ሄዶ ነው ትላለች። እናቷን ብትሆን እህቷን ብትሆን ግን ራሳችን አንጠብቅም። እኛ በተለይ የመዳም ቤት ምንሰራ ሁላችሁም ታውቃላችሁ ችግራችን። የለም አንችልም፣ እንልካለን ወይ ታመሙ ሲባል ጎረቤት ታመሙ፣ ውስጣችን አያስችለንም። ስለዚህ ሁላችንም አይዟችሁ፣ ያልፋል። እግዚአብሔር ደግሞ ያሳልፋል። ሰው ቤት ሆነን አንቀርም። የራሳችን ደግሞ ከፍ አለ ላይ ልንኖር እግዚአብሔር ይረዳናል። እሺ
ሁላችሁም አይክፋችሁ። በተለይ አዲስ የምትመጡ ልጆች እባካችሁ ኢትዮጵያም ይሄን ሼር አድርጉልኝ። በደላሎች አረቶት የሰው ላይ ስቃይ አታሳዩ። ከአረብ በላይ እኮ እናንተ ናችሁ ስቃይ የምታሳዩ። ለምን? ለብር ብላችሁ ዶላር ስለጨመረ ልጆቻችን፣ እህቶቻችን፣ ወንድሞቻችን በየቦታ አምጥታችሁ እንደ እንትን መስል አንድ ቤት አፍናችሁ ትገላላችሁ። ሆነ ነገር ብትሆን አይ በሽተኛ ነው ብላችሁ ኢትዮጵያ ትሸኛላችሁ። እሷ አወጣችው ብር ስንት ነው? 200፣ 300፣ 400 አሜሪካን እንደምታመጡ እዚህ ሰው ሀገር ልታሰሩ ልታስፈጉ። ምን ጉድ ነው? አረቶት እግዚአብሔርን ፍሩ። ያው ዛሬ እንትን ካላችሁ እናገራለሁ። ስለዚህ እኔ በዚህ ነው አንደኛ ዩቱቤን ከፈትኩት። ስታሰቃዩ ታመጣላችሁ ወይ ስራ የለም ስራ ወደን ብታስገቡ ኦኬ፣ አስገብታችሁ ራሱ ቀራማ ውስጥ ታስገባላችሁ። ወይ ወረቀት አታወጡ፣ ወይ ከእነሱ ጋር አትከራከሩ። ምንድን ነው ዝም ብላችሁ ትሸጣላችሁ እናንተ? ኧረ ተውት፣ እግዚአብሔርን ፍሩ። ኧረ ተውት። ሰው ሀገር መተን አንበላሽ፣ ለብር አንሸወድ። ኧረ ፈጣሪን ፍሩ። ብር ጠፊ ነው። ሰው ልጅ ይበልጣል። እናቷ እዛ ልጄ ብላ ታለቅሳለች። አባቷ እዛ ያለቅሳል። ያለው ነገር ልጄ እዛ ሊሄድ ነው ብሎ መሬት ይሸጣሉ። ያለ ሁሉም ነገር ሽጦ ይልካሉ። ግን ሲመጡ ስራ የላቸው። የምትቀጥሩ 1000 ብር ለዚህ ሀገር። የካምፓኒ ደግሞ ተበላሽቷል። እኛ የመጣን ጊዜ ትንሽ ይሻላል። አሁን የሚመጡት ልጆች ስቃይ ውስጥ ነው። ታስገባላችሁ ስራ፣ ግማሾቹ ለካምፓኒ ይከፍላሉ፣ ግማሹ ደግሞ ለራሳችሁ 1000 ብር ይሰጣሉ። ለምን? እሷ የለፈችበት እናንተ ትሸጣላችሁ። ቢቀርስ ቢዘጉስ መንገዱን እንዴ? ምን ነው? ሀገራችን እኮ ሰላም ሀገር እኮ ነው። ቆሎ ሽጦ አይኖርም እንዴ? እናቷ እዛ እያየች እዚህ ሀገር አምጥታችሁ በእራብ ሸምጥታችሁ ከምትገሉ ኧረ ተውት፣ እግዚአብሔርን ፍሩ። እውነት አሁን ሊቢያ ላይ ያሉ ልጆች እንደዚህ እኮ ነው። በደላላ ምክንያት ሄዶ ነው መንገድ እንደዚህ መንገድ ዳር ሆነው ቀሩ። እንደዚህ ስቃይ ማዩ ለምን? ኧረ ኢትዮጵያኖች አትጨካከኑ። ለብር ብላችሁ አረማን ያትሆኑ። ስለዚህ ሁላችሁም ይህን ቪዲዮ የምትሰሙ ሼር አድርጉ ፕሊዝ። ለምን እኔ በጣም በተለይ ወንዶች እዚህ መንገድ ላይ ምግብ አጥቶን እኛ ችግር የለንም ቤቱ ስለምንሰራ እናገኛለን። ግን ብዙ ልጆቼ በካምፓኒ ይመጣሉ። ስራም ሴቶችን ቢቀጠሩ ምግብ የለም። ምግብ ብዙ አይሰጡም። በቃ ይሄ ነጭ ሩዝ ነው እሱ ነው የሚሰጡ። ለምን? ኧረ እባካችሁ ተባበሩ። በየመንገዳቸው ወንድሞቻችን እህቶቻችን ታመመ ሲባል አውጥቶ ነው የሚጥለው። ደላላ ያመጣ ቢሮ ተብሎ ሲደወል ስልካቸው ድምጡን አጠፋሉ። እሺ ወዴት ይሄዱ? ወይ ቋንቋ አይችሉ መንገድ ላይ ይወጣሉ። በቃ እብድ ናት ተብላ እንትን ትላለች። ጥሩ አይደለም እውነት። በተለይ ቋንቋ ማይችሉ ሰው አምጥታችሁ እዚህ የምጥሉ የስራችሁ ውስጣችሁ እውነት። እኔ ላይክ ላታደርጉት ይችሉኛላችሁ እውነት ስለምናገረው፣ ግን የውስጣችን እግዚአብሔር ነው የሚያውቀው። ሰው ሀገር መተን እዚህ ልጆች እህቶቻችን ወንድሞቻችን በመንገድ ሚሰቃዩ ስታዩ ውስጥ በጣም ነው እንኳን በስልክ ራሱ በጣም ነው የሚያሳዝኑ። እንደዚህ የሚያለቅሱ ለብር ብሏል። ብሩ አይኑ ጥፋና እሱ ነው የሰው ሀገር እንደዚህ አንከራተተን። ምንም ተስበድ የለም። በቃ ብር ብለን እዚህ ሀገር እንመጣል፣ ህይወታችን አደጋ ላይ እንጥላለን። ይባካችሁ ራሳችሁን ጠብቁ እህቶቼ ወንድሞቼ። ኢትዮጵያም አላችሁ አትምጡ። በቃ እዛም ቁጭ ብላችሁ የምታወጡ ብር ሆነ ነገር ክፈቱ። ይኸው ቻናል ከፍታችሁ ስሩ እንዴ። ያ 10 ሺህ ነው የአመት ሞልታችሁ ኢንተርኔት በቃ
ጥሩ ጥሩ ነገር ከሰራችሁ እግዚአብሔር ራሱ ይረዳችኋል። ከሰው ሀገር አትመኙ። እውነት እኛ አንደኛ መጥተናል ብንሄድ ራሱ አሁን ሆነ ነገር ሳንይዝ ሆነ ነገር እቅድ አውጥተን ካልሰራን አይ እቺማ አረብ ሀገር ዱር እየሆነ ነው የመጣችው ነው የሚባለው። እህቶቻችን አይ ወንድ ነው አብልተማ የመጣችው ነው የሚለው። ወንዶች ግን እናንተ ችግር የለም። ስለዚህ ይባካችሁ ራሳችሁን ጠብቁ። ያው አብዝቻለሁ፣ ካጠፋው ይቅርታ። ሁላችሁንም ሼር እያረጋችሁ ሰብስክራይብ እያረጋችሁ አበራታቱኝ። ወደፊት ብዙ ምንመካከርበትና ምንማርበት ብዙ ነገር ይዤ እቀርባለሁ። እግዚአብሔር ፍቃድ ያሰብኩ ደግሞ እግዚአብሔር ያሳካል። ሁላችንም እንበራታት፣ እጅ ለእጅ እንያያዝ። ኢትዮጵያኖች አትጨክኑ። እውነት ጥሩ አይደለም። እኛ ኢትዮጵያኖች ጥሩ ልብ ነው አለን፣ ጥሩ ልብ ነው። ስለዚህ ብር ነው ሰውን የሚሸውደው፣ ብር ጠፊ ነው፣ የሰው ህይወት ይበልጣል። እና በጣም ነው አሁን ስለ አዳምጣችሁ ላይክ እያረጋችሁ አበራታቱኝ ፕሊዝ። ዝም ብላችሁ አትለፉ። ያው የመጀመሪያ ስለሆንኩ ብዙ እቅድ አለኝ ወደፊት ለመስራት ማለት ኢትዮጵያ ገብቼ የሰው ሀገር ሳይሆን ኢትዮጵያ ሲገባ እናት ሀገሬ ሲገባ ብዙ ነገር አለ የሚያስቅ የሚያጫውት ነገር አመጣላችኋለሁ። ፈታ ነው የምትሉ በዚህ ተማመናለሁ። ውድ እህቶቼ፣ ውድ ወንድሞቼ ኢትዮጵያኖች አይዟችሁ፣ በርቱ። እግዚአብሔር ከእናንተ ጋር ይሁን። በጣም አመሰግናለሁ። መልካም ውሎ ይሁንላችሁ ውዶቼ። ኢትዮጵያችን ለዘላለም የፍቅር የደስታ ያድርግልን። ሀገራችን እግዚአብሔር አምላክ ይጠብቀን። መልካም ቀን። ስላበዟችሁ ይቅርታ።